ሰላም ጤና ይስጥልኝ። ለአሁኑ ያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያም ዋና ዋናዎቹን እናስቀድም። አንጋፋው የአዲስ አበባ ዩኒቨርሲቲ ከ4000 በላይ ሰራተኞቹን ሊያሰናበት መሆኑ ታወቀ። ይህ በእንዲህ እያለ ዝቅተኛ የደሞዝ ወለል መወሰን የሚያስችል ቦርድ መቋቋሙ ተገለጸ። ዝቅተኛ የሰራተኞቹ ደሞዝ ወለል እንዲወሰን የሚያስችል ቦርድ መቋቋሙን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታውቋል። በዝርዝር እንመለከታለን። ተሻሻለ የተባለው የጡረተኞች ወርሃዊ ክፍያና የጡረተኞች ቅሬታን በተመለከተ መረጃዎችን ይዘናል። አብራችሁን ቆዩም። አንጋፋው የአዲስ አበባ ዩኒቨርሲቲ ከ4000 በላይ ሰራተኞቹን ሊያሰናብት መሆኑ ታወቀ። መሰረት ሚዲያ የተመለከተው አንድ የዩኒቨርሲቲው የውስጥ ዶክመንት ዩኒቨርሲቲው ከስራ መፈናቀል ከባድ ማህበራዊ እና ኢኮኖሚያዊ ቀውስ እንደሚፈጥር በአግባቡ ይገነዘባል። በመሆኑም በተቻለ መጠን ከስራ መፈናቀሉ እንዲቀንስ ወይም የሚያደርሰው ጎጂ ተጽዕኖን በመቀነስ ረገድ ስራዎች ይሰራሉ ይላል። በርካታ የመንግስት መስሪያ ቤቶች በቅርብ ወራት መተግበር የጀመሩትን ሪፎርም ተከትሎም በሺዎች የሚቆጠሩ ሰራተኞቻቸውን ሊቀንሱ እንደሆነና የተወሰኑትም እንደቀነሱ ሚዲያችን መረጃ ሲያቀርብ ቆይቷል። ሲቪል ሰርቪሱ ሀገሪቱ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑን የመንግስት ኃላፊዎች በተደጋጋሚ ገልጸዋል። ይህ በእንዲህ እያለ ዝቅተኛ የደሞዝ ወለል መወሰን የሚያስችል ቦርድ መቋቋሙ ተገለጸ። ዝቅተኛ የሰራተኞች የደሞዝ ወለል እንዲወሰን የሚያስችል ቦርድ መቋቋሙን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታውቋል። በተያዘው በጀት ዓመት ቦርዱ በሚያቀርበው ጥናት መሰረት የሰራተኞች ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ የኮንፌዴሬሽኑ የውጭና የህዝብ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ ተናግረዋል። ቦርዱ ከሌሎች ሀገራት ተሞክሮን በመውሰድ የሀገሪቱን የኢኮኖሚ ሁኔታ፣ የሰራተኞችን ገቢና ሌሎች መሰረታዊ ጉዳዮችን በማጥናት ዝቅተኛ የደሞዝ ወለልን የሚያጠና እንደሆነ የተናገሩት ኃላፊው ከመንግስት ከአሰሪዎችና ከኮንፌዴሬሽኑ የተውጣጡ አባላት እንደሆኑ ገልጸዋል። ኃላፊው አያይዘውም ለመንግስት ሰራተኞች የደሞዝ ማሻሻያ መደረጉን በማስታወስ ደሞዝ ያልተጨመረላቸውና የዝቅተኛ ተከፋይ የሆኑት በአንድ ገበያ እኩል ሊገበያዩ የማይችሉ በመሆኑ ዝቅተኛው የደሞዝ ወለል በተያዘው በጀት ዓመት ሊወሰን ይገባል ብለዋል። በኢንዱስትሪዎችና በግል የልማት ተቋማት ላይ የሚሰሩ ሰራተኞች አነስተኛ ደሞዝ የሚያገኙ በመሆኑ መንግስት ዝቅተኛ የደሞዝ ወለል እንዲወስን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ተደጋጋሚ ጥሪን ሲያቀርብ መቆየቱ የሚታወስ ነው። በዚህም የተቋቋመው ቦርዱ በሚያሳየው የጥናት ውጤት በበጀት ዓመቱ ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ ኃላፊው አመላክተዋል። በሌላ በኩል መንግስት ከመስከረም 1 ጀምሮ ተግባራዊ ይደረጋል ያለውን የመንግስት ሰራተኞች የደሞዝ ማሻሻያን ተከትሎም በጡረታ የሚተዳደሩ አቅመ ደካሞች ምንም አይነት ማሻሻያ አልተደረገልንም፣ ይሄም ለሀገር የነበረንን ውለታ ማራከስ ነው ሲሉ ቅሬታቸውን አሰምተዋል። ጡረተኛው ሀገሩን አገልግሎ ዋጋ ከፍሎ ተረስቷል፣ በችጋር እንዲያልቅ የተፈረደበት ይመስላል ያሉት ቅሬታ አቅራቢ ጡረተኞቹም እንኳን በጡረታ ክፍያ በዋና ደሞዝ ኑሮ መምራት ከባድ መሆኑ እየታወቀም ይህ ከግምት አለማስገባት የሚያሳዝን ነው ብለዋል። ከመስከረም 1 ቀን 2018 ዓ.ም ጀምሮ ተግባራዊ ይደረጋል የተባለው አዲሱ የመንግስት ሰራተኞች ደሞዝ አዲስ አበባን ጨምሮ በአንዳንድ አካባቢዎች ክፍያ የተፈጸመ ሲሆን በአንዳንድ ክልሎች ግን ክፍያው በመዘግየቱ ሰራተኞቹ ቅሬታ እያሰሙ መሆናቸውን ዘግበናል። አሁን ላይ በችግር ላይ የሚገኙ የሀገር ባለውለታ የሆኑ ጡረተኞች ሰሚ ያጡ ይመስላል። ቤተሰቤን በማገኛት የጡረታ ብር ነው የማስተዳድረው ሲሉ ቅሬታቸውን ያቀረቡ አንድ ጡረተኛም አሁን ላይ የማገኘው ጡረታ የኑሮዬን 1/3 የሚሸፍን አይደለም ሲሉ መጪው ጊዜ ለኛ ምን ታስቧል በማለት ጠይቀዋል። በኢትዮጵያ የጡረተኞች ዝቅተኛ ወርሃዊ ክፍያም 4669 ብር ይሆናል መባሉ የሚታወስ ነው። ከሐምሌ 2017 ዓ.ም ጀምሮ በሚጀምረው አዲስ ክፍያም ለዋና ጡረተኞቹ ከ1500 እስከ 2000 ብር ጭማሪ መደረጉም ተገልጾ ነበር።
በዚህም መሰረት 3113 ብር የነበረው ዝቅተኛ የዋና ጡረተኛ ተከፋይ ወደ 4669 ብር ማደጉም ተገልጾ ነበር። ለመሆኑ የጡረተኞቹ ጉዳይ በአዲሱ የደሞዝ ማሻሻያ መሰረት እንዴት ሊታይ ነው የሚለው ምላሽ ለማግኘት ወደ መንግስት ሰራተኞች ማህበራዊ ዋስትና አስተዳደር ተደጋጋሚ ሙከራ ብናደርግም አልተሳካም። መንግስት ከመስከረም 1 2018 ዓ.ም ጀምሮ ለመንግስት ሰራተኞች የደሞዝ ጭማሪ እንደሚያደርግ በገለጸበት ወቅት ጡረተኞችን በተመለከተ በግልጽ የተባለ ነገር የለም። ጡረተኞቹ በሀገሪቱ በተከሰተው የኑሮ ውድነት ምግብ እየዘለሉ በመመገብ ምክንያት ከፍተኛ የጤና ችግር ተጋልጧል ተብሏል። ይህን ጥናት ያደረገው ተቋም እንደገለጸው ከሆነም አብዛኛው ጡረተኛ ምግብ አዘውትሮ ባለመመገብ ምክንያት ለተለያዩ በሽታዎች እየተጋለጡ ናቸው ሲል ገልጿል። በኢትዮጵያ 6.8 ሚሊዮን አረጋውያን ቢኖሩም የጡረታ አበል የሚከፈላቸው ግን 700 ሺህ እንደሆኑ ተነግሯል። በዚህ ምክንያት የኑሮ ውድነቱ ተጨምሮበት አብዛኞቹ አረጋውያን የማምሻ ዕድሜያቸውን በችግር እየገፉ ነው ተብሏል። የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ምክትል ፕሬዝዳንት የሆኑት አቶ ጌታቸው ክፍሉም ኬንያን ጨምሮ ሌሎች ሀገራት ዕድሜያቸው ከ60 በላይ ለሆኑ ሁሉም አረጋውያን የጡረታ መብት ይከበርላቸዋል ብለዋል። የኢትዮጵያ ውስጥ ግን በተለይ ዕድሜውን ሙሉ በጉልበት ስራ የሚገፋው ሁሉም ገበሬ ማለት በሚቻል ደረጃም የእርጅና ዘመኑ ከማህበራዊ ዋስትና ጥበቃና የጡረታ መብት ውጭ እንደሆነም ነግረውናል። ይህ እንዲስተካከል ማህበራቸው ለዓመታት መንግስትን ቢጠይቅም የመንግስት ምላሽ ግን አረጋውያኑ በወጣትነት ዕድሜያቸው የጡረታ መዋጮ ስላላዋጡ ነው የሚል እንደሆነም ኃላፊው ተናግረዋል። አረጋውያን በወጣትነታቸው የጡረታ መዋጮ አዋጡም አላዋጡም እንደ ሌሎች ሀገራት የጡረታ መብታቸው ሊከበርላቸው ይገባል የሚሉት ኃላፊው ይህም ከሀገሪቱ ኢኮኖሚ አቅም በላይ አይደለም ብለዋል።